ምሳሌ ሚዲያ ምሳሌ ሚዲያ ጤና ይስጥልን ውድ የቻናላችን ቤተሰቦች። ለመሆኑ ዓለማችን የግል ስልጣኔውንና ባህሉን በኃይል ለመጫን የዓለም ሳምባ እየተባለ የሚጠራውን የአማዞን ጫካን በመመንጠር ዘመናዊ ከተማ የመሠረተ ታዋቂ ቢሊዮነር እንደነበራት ያውቁ ይሆን? ይህ ሰው የታዋቂው ፎርድ መኪና ኩባንያ መስራች ሄንሪ ፎርድ ነው። ሄንሪ ፎርድ ለመኪና ጎማ የሚሆን የጎማ ዛፍ በራሱ ለማምረት በብራዚል እምብርት ላይ ፎርድላንዲያ ተብላ የምትጠራ ከተማን መስርቶ ነበር። ቢሊዮነሩ በአማዞን ጫካ ውስጥ ዘመናዊ ሆስፒታሎችን፣ የጎልፍ ሜዳዎችንና የአሜሪካ ፋብሪካዎችን ቢገነባም የአካባቢው ተወላጆች ግን ባህላቸውን ለመጠበቅ ሲሉ በከባድ ዓመፅ ከተማዋን ወደ መቃብርነት ቀይረዋታል። በዚህ ቪዲዮ የሰው ልጅ ታላቅ ስግብግብነትና የተፈጥሮ የማይበገር አቅም ፊት ለፊት የተጋጩበትን ዛሬ ላይ በብራዚሉ የአማዞን ጫካ ውስጥ በዛፎች ተውጣ የምትገኘውን የፎርድላንዲያን ከተማን ዝርዝር ምስጢራዊ ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በ1920ዎቹ መጀመሪያ ላይ አሜሪካዊው የካፒታሊዝም ንጉሥ ሄንሪ ፎርድ መኪናዎችን በከፍተኛ ፍጥነት በማምረት ረገድ የዓለምን ገበያ በበላይነት ተቆጣጥሮ ነበር። ነገር ግን ለመኪናዎቹ ጎማ መስሪያ የሚሆን ጥሬ ዕቃ ወይም የጎማ ዛፍ በብሪታንያና በደች ቅኝ ግዛቶች እጅ በመሆኑም ዋጋው በየቀኑ በከፍተኛ ሁኔታ ይጨምር ነበር። ይህ የዋጋ ጭማሪ በፎርድ መኪና ኢንዱስትሪ ላይ ትልቅ ስጋት የፈጠረ በመሆኑ ሄንሪ ፎርድ የራሱን የጎማ ዛፍ እርሻ ለመመስረት ቆርጦ ተነሳ። ፎርድ ይህንን ታላቅ ሕልሙን ለማድረግ የመረጠው የጎማ ዛፎች መገኛ የሆነውን ሰፊውን የብራዚል የአማዞን ጫካ ግዛትን ነበረ። ከብራዚል መንግሥት ጋር ረጅም ድርድር ካደረገ በኋላ በጫካው እምብርት ውስጥ የምትገኝና ከአሜሪካዋ ዴላዌር ግዛት ጋር የሚመጣጠን ሰፊ መሬት በነፃ ለመውሰድ በይፋ ስምምነት ተፈራረመ። ይህ ስምምነት ፎርድ በጫካው ውስጥ የራሱን ነፃ የንግድ ግዛትና ከተማ እንዲመሰርት ሙሉ መብት የሰጠው ታሪካዊ ክስተት ሆነ። ቢሊዮነሩ ይህን ስፍራ የመረጠው የጎማ ዛፎችን በቀላሉ ለማምረት ብቻ ሳይሆን ለአሜሪካዊው የአኗኗር ዘይቤና ስልጣኔ አዲስ ምዕራፍ ለመክፈት ጭምር ነበር። በአማዞን ወንዝ ዳርቻ ላይ የምትገኘው ይህች ምድር ጥቅጥቅ ባለ ደን የተሸፈነችና ከውጭው ዓለም የተቆራረጠች አደገኛ ስፍራ ብትሆንም ሄንሪ ፎርድ ግን በገንዘብና በቴክኖሎጂ ኃይል ብቻ የጫካውን አስፈሪ ተፈጥሮ ሙሉ በሙሉ መለወጥ እንደሚችል በጽኑ ያምን ነበር። ፎርድ ወደ ብራዚል ጫካ የተጓዘው በሚሊዮን የሚቆጠሩ ዶላሮችን፣ ዘመናዊ ማሽነሪዎችንና በርካታ አሜሪካውያን መሐንዲሶችን በታላላቅ መርከቦች በመጫን ነበር። የጎማ ዛፎችን ለመትከል ሲባል በሺዎች የሚቆጠሩ ኪሎ ሜትሮች ስፋት ያላቸው ጥንታዊ ዛፎች በከባድ ማሽኖች ተመንጥረው ወደ መሬት ወደቁም። በዚህ የመጀመሪያ እርምጃ በጫካው ተፈጥሮ ላይ ታላቅ የጦርነት አዋጅ ታውጆ የከተማዋ ግንባታ ወዲያውኑ ተጀመረ። የፎርድላንዲያ ከተማ ግንባታ ሲጀመር ሄንሪ ፎርድ ስፍራው ፍጹም አሜሪካዊ ገጽታ እንዲኖረው ለማድረግ የዲዛይን ባለሙያዎችን ጥብቅ ትዕዛዝ ሰጠ። በጥቂት ዓመታት ውስጥ በብራዚል ጫካ ውስጥ ንጹሕ የመጠጥ ውሃ መስመሮች፣ የኤሌክትሪክ ኃይል ማመንጫዎችና ዘመናዊ የአስፋልት መንገዶች በስፋት ተዘረጉ። ከተማዋ በወቅቱ በብራዚል ከነበሩት ትላልቅ ከተሞች ይልቅ እጅግ ዘመናዊና የቅንጦት መሠረተ ልማት የነበራት ድንቅ ምድር ለመሆን በቃች። በከተማዋ ውስጥ ለአሜሪካውያን መሐንዲሶች መኖሪያ የሚሆኑ ውብ የከተማ ቪላዎች፣ የጎልፍ መጫወቻ ሜዳዎች፣ የመዋኛ ገንዳዎችና የቴኒስ ሜዳዎች በስፋት ተገነቡ። በተጨማሪም በታዋቂው አርክቴክት አልበርት ካን የተነደፈውና በወቅቱ በደቡብ አሜሪካ እጅግ ዘመናዊ የተባለው ታላቅ ሆስፒታል በከተማዋ እምብርት ላይ ተመሠረተ። ይህ ሆስፒታል የአገሬው ተወላጆችንና የአሜሪካውያን ሠራተኞች በነፃ ለማከም የተገነባ የከተማዋ ትልቅ ኩራት ነበረ። ሄንሪ ፎርድ የብራዚል ተወላጆችን ታታሪና ሥነ ሥርዓት ያላቸው ሠራተኞች እንዲሆኑ ለማድረግ አሜሪካዊ የአኗኗር ዘይቤን በግዳጅ መጫን ጀመረ።
ሰራተኞቹ እንደ ሃምበርገር፣ የተቀቀለ ሩዝና ሙሉ ስንዴ ያሉ የአሜሪካን ምግቦች እንዲመገቡና የራሳቸውን ባህላዊ ምግቦች እንዳይመገቡ ተከለከሉ። ለብራዚላውያኑ ሰራተኞች እንዲህ አይነቱ የባህል ጫና መጀመሪያ ላይ እንግዳ ቢሆንባቸውም ከፍተኛውን ደሞዝ ለማግኘት ሲሉ ተቀብለውት መኖር ጀመሩ። ሄንሪ ፎርድ ከተማዋን በዚህ ደረጃ ቢገነባትም እርሱ ራሱ ግን ወደ ብራዚል በመጓዝ ከተማዋን ለአንዲት ሰከንድ እንኳን ጎብኝቷት አያውቅም። ሁሉንም ነገር የሚቆጣጠረው በአሜሪካ ዲትሮይት ከተማ ካለው ዋና መስሪያ ቤቱ ሆኖ በሚላኩለት ምስጢራዊ ሪፖርቶች አማካኝነት ብቻ ነበር። ይህ በርቀት የመግዛት ስልት በከተማዋ ውስጥ ለሚፈጠሩት ከባድ ስነ-ልቦናዊ ውጥረቶች ዋነኛው ምክንያት ሆነ። ሄንሪ ፎርድ ፍጹም የክርስቲያናዊ ስነ ምግባርና የሥራ ሥነ ሥርዓት አጥባቂ በመሆኑ በፎርድላንዲያ ከተማ ውስጥ እጅግ ጥብቅ የሆኑ የባሕሪ ሕጎችን አወጣ። በከተማዋ ወሰን ውስጥ ማንኛውም አይነት የአልኮል መጠጥን መጠጣት፣ ቁማር መጫወትና ትንባሆ ማጨስ ፍጹም የተከለከለና የሚያስቀጣ ወንጀል ሆነ። በተጨማሪም ወንዶችና ሴቶች ከሥራ ሰዓት ውጪ ያለ ጋብቻ አብረው እንዳይታዩ የሚከለክል ጥብቅ የሞራል ቁጥጥር በከተማዋ ተዘረጋ። ፎርድ ይህንን ሕግ ለማስከበር ሲል የፎርድላንዲያ ምስጢራዊ ፖሊስ ቡድንን ያዋቀረ ሲሆን ፖሊሶቹ ሌሊትና ቀን የሰራተኞቹን ቤት እየበረበሩም አልኮል ይፈልጉ ነበረ። የብራዚል ተወላጆች ግን ከሥራ በኋላ መዝናናት፣ መደነስና የራሳቸውን ባህላዊ መጠጥ መጠጣት የለመዱ በመሆናቸው ይህንን የአሜሪካንን የእስር ሕይወት ሊቀበሉት አልቻሉም። ቀስ በቀስ ይህ ከፍተኛ የነጻነት መገደብ በሰራተኞቹና በአሜሪካውያኑ አስተዳደሮች መካከል ትልቅ ጥላቻን ፈጠረ። ከዚህም በላይ የፋብሪካው የሥራ ሰዓት የተደነገገው በአሜሪካ የሰዓት አቆጣጠር መሠረትና በቀን ውስጥ ፀሐይ እጅግ በምትበረታበት ከቀኑ 6 ሰዓት እስከ 9 ሰዓት ባለው ጊዜ ነበረ። የአማዞን ጫካ የአየር ንብረት ደግሞም እጅግ ሙቀታማና እርጥበታማ በመሆኑ ሰራተኞቹ በዚያ ከባድ ሙቀት ውስጥ እንዲሰሩ መደረጋቸው ለበርካታ የጤና ችግሮች ዳረጋቸው። ሰራተኞቹ በሙቀቱ ምክንያት ሲዝሉ፣ አሜሪካውያኑ ሱፐርቫይዘሮች ግን ሥራ ላይ ሰነፍ እንደሆኑ አድርገው በመቁጠር በስድብ ያዋርዷቸው ነበረ። ይህ አይነቱ የሥራና የባህል ጭቆና ለዓመታት በሰራተኞቹ ውስጥ ከፍተኛ ቁጣንና የበቀል ስሜትን እያሳደገ መጣ። ብራዚላውያኑ ሰራተኞች በገዛ አገራቸው ምድር ላይ ሆነው በአሜሪካውያን እንደ ሁለተኛ ዜጋ መቆጠራቸው ሊሸከሙት የማይችሉት ከባድ የሞራል ውድቀት ሆነባቸው። ለዚህም ነው ከስኬቱ ጀርባ ያለው የከተማዋ ሰላም በማንኛውም ሰዓት ሊፈነዳ የሚችል አደገኛ ፈንጂ መስሎ የቆየው። እንደ አውሮፓውያን አቆጣጠር ታኅሳስ 1930 በከተማዋ ግዙፍ የምግብ አዳራሽ ካፍቴሪያ ውስጥ በአንድ ሠራተኛና በአሜሪካዊ ሥራ አስኪያጅ መካከል በምግብ አቅርቦት ጥራት ምክንያት ከባድ ጭቅጭቅ ተነሳ። ጭቅጭቁ ወዲያውኑ ወደ አካላዊ ፍልሚያ ተቀይሮ በቦታው የነበሩ በሺዎች የሚቆጠሩ ብራዚላውያን ሠራተኞች ቁጣቸውን መቆጣጠር አቅቷቸው አመፅ አስነሱም። ሠራተኞቹ እኛ የፎርድ ባሪያዎች አይደለንም እያሉ በመጮህ በከተማዋ ላይ ታላቅ የውድመት ዘመቻ ጀመሩ። አማጽያኑ ሠራተኞች በቁጣ ተሞልተው የፋብሪካ ማሽነሪዎችን፣ የኤሌክትሪክ ኃይል ማመንጫዎችን፣ ዘመናዊ መኪኖችንና የአሜሪካውያንን ቪላ ቤቶችን በእሳት ማውደም ጀመሩ። አሜሪካውያኑ መሐንዲሶችና አስተዳዳሪዎች ከነቤተሰቦቻቸው ሕይወታቸውን ለማዳን ሲሉ ወደ አማዞን ወንዝ በመሮጥ በጀልባዎቻቸው ላይ ተጭነው ወደ ጫካው ሸሹም። ከተማዋ ለአጭር ቀናት ፍጹም ሕግ አልባና በአማጽያኑ ቁጥጥር ስር የወደቀች አስፈሪ የጦር ቀጠና መስላ ከረመች። ይህንን ከባድ ዓመፅ ለመግታት የብራዚል ወታደራዊ ኃይልና የጦር አውሮፕላኖች በፎርድላንዲያ ከተማ ላይ አስቸኳይ ጣልቃ ገብነት ለማድረግ ተገደዱ። ወታደሮቹ የዓመፁን መሪዎች በቁጥጥር ስር ያዋሉ ሲሆን ሁከቱን በኃይል በማስቆም ከተማዋን በድጋሚ በአሜሪካውያኑ ቁጥጥር ስር አደረጓት። ሄንሪ ፎርድ ይህንን ዜና በከፍተኛ ድንጋጤ ቢሰማም ሕልሙን ግን ለማቆም ፈቃደኛ አልነበረም። መንግሥት ከተማዋን ካረጋጋ በኋላ ፎርድ ሕጎቹን በጥቂቱ ለማለስለስና የሠራተኞቹን የምግብ መብት ለመፍቀድ ተገደደ። ነገር ግን የከተማዋ ትልቁ ፈተና የሠራተኞቹ ዓመፅ ብቻ አልነበረም። ይልቁኑ ከተፈጥሮ በኩል የመጣው ሌላው አስፈሪ አደጋ የፎርድን ኢምፓየር መውረር ጀመረ። ሄንሪ ፎርድና መሐንዲሶቹ የጎማ ዛፎችን በፎርድላንዲያ እርሻ ላይ ሲተክሉ ዛፎቹን እርስ በእርስ በጣም በማቀራረብ በመስመር ነበር የተከሏቸው። ይህ አይነቱ አሰራር በአሜሪካ የመኪና ፋብሪካዎች ውስጥ ውጤታማ ቢሆንም በአማዞን ጥቅጥቅ ያለ ጫካ ውስጥ ግን ትልቅ ስህተት ነበረ።
ምክንያቱም በተፈጥሮ ጫካ ውስጥ የጎማ ዛፎች በሽታ እንዳይበዛባቸው ተራርቀው ነው የሚበቅሉት። እንደ አውሮፓውያን አቆጣጠር በ1930ዎቹ አጋማሽ ላይ ሳውዝ አሜሪካን ሌፍ ብላይት የተባለ አስፈሪ የፈንገስ በሽታ በእርሻው ላይ በድንገት ተከሰተ። ዛፎቹ እርስ በእርስ በጣም ተቀራርበው የተተከሉ በመሆናቸው ፈንገሱ በከፍተኛ ፍጥነት ከአንዱ ዛፍ ወደ ሌላኛው በመዛመት መላውን እርሻ ወረረው። በጥቂት ወራት ውስጥ በሚሊዮን የሚቆጠሩ የጎማ ዛፎች ቅጠሎቻቸው ረግፈው ሙሉ በሙሉ በመድረቅ ወደ ደረቅ እንጨትነት ተቀየሩ። ከፈንገስ በሽታው በተጨማሪ ካተርፒላር የተባሉ ስፍር ቁጥር የሌላቸው አባጨጓሪዎች እርሻውን በመውረር የቀሩትን ዛፎች ቅጠሎች በሙሉ በጭካኔ በሉት። አሜሪካውያኑ ሳይንቲስቶች የተለያዩ ኬሚካሎችን በመጠቀም ወረርሽኙን ለመከላከል ሌትና ቀን ቢታገሉም የተፈጥሮን የፈንገስ ኃይል መቋቋም ግን ፍጹም አልቻሉም። ይህ አስደናቂ የተፈጥሮ በቀል የሄንሪ ፎርድን በሚሊዮን የሚቆጠር የኢንቨስትመንት ሀብት በአጭር ጊዜ ውስጥ ወደ ኪሳራ ቀየረው። የላስቲክ ምርቱ ሙሉ በሙሉ በመውደቁ ምክንያት ከተማዋ የምትመካበት የኢኮኖሚ መሠረት በአንድ ጀንበር ተናጋ። ሄንሪ ፎርድ ይህንን ውድቀት አይቶም እርሻውን ወደ ሌላ የተሻለ ስፍራ ለማዛወር አዲስ ዕቅድ አወጣ። ይህ አዲስ ሙከራ የፎርድላንዲያ ከተማን ሙሉ በሙሉ ለብቸኝነትና ለሞት አሳልፎ የሚሰጥ የውሳኔ ምዕራፍ ነበረም። እንደ አውሮፓውያን አቆጣጠር በ1934 ሄንሪ ፎርድ የፎርድላንዲያ መሬት ለጎማ ምርት እርሻ መቼ አለመሆኑን በይፋ አምኖም ሥራውን ወደ ቤልቴራ አዛወረ። ቤልቴራ በአንጻራዊነት ጠፍጣፋ መሬትና ማሽነሪዎችን ለመጠቀም ምቹ ቢሆንም የፈንገስ በሽታው ግን በዚያም መከተሉ አልቀረም። ፎርድላንዲያ ከተማ ግን ዋና ዋና ሥራ አስኪያጆቿንና ማሽኖቿን ተነጥቃ ቀስ በቀስ ትኩረት ማጣት ጀመረች። በከተማው የነበሩት አሜሪካውያን መሐንዲሶችና ሐኪሞች ውድ ሆስፒታላቸውንና ቪላ ቤቶቻቸውን ጥለው ወደ አሜሪካ መመለስ ጀመሩ። የብራዚል ተወላጆችም ቢሆኑ ሥራ በማጣታቸው ምክንያት ቤተሰቦቻቸውን ይዘው ከተማዋን ለቀው ወደ ሌሎች ግዛቶች ተሰደዱ። በጥቂት ዓመታት ውስጥ በከፍተኛ ክብርና ዝና ትንቀሳቀስ የነበረችው ከተማ ፍጹም ጸጥታ የሰፈነባት ባዶ ምድር ሆነች። በከተማዋ ጎዳናዎች ላይ የሰዎች ጩኸት ጠፍቶ አስፈሪ የጫካ አራዊትና የአዕዋፍ ድምፅ ብቻ መሰማት ጀመረ። የከተማዋ ውብ ሕንፃዎችና ዘመናዊ ማሽነሪዎች ያለምንም ጠባቂ ዝናብና ፀሐይ እየመታቸው መበላሸት ጀመሩ። ይህ የፎርድላንዲያ ከተማ ወደ ጫካነት መመለስ የሰው ልጅ በትዕቢት የገነባው ታላቅ ስልጣኔ በተፈጥሮ ፊት ምን ያህል ደካማ መሆኑን የሚያሳይ ክስተት ነበር። ሄንሪ ፎርድ ይህንን ውድቀት በአሜሪካ ሆኖ ሲመለከት ከፍተኛ የሞራል ስብራት የደረሰበት ቢሆንም የከተማዋን መዘጋት ግን በይፋ አላወጀም። እንደ አውሮፓውያን አቆጣጠር በ1945 የተከሰተው ታላቅ ዓለም አቀፍ የቴክኖሎጂ ለውጥ ግን በፎርድላንዲያ ታሪክ ላይ የመጨረሻውን የሞት ፍርድ ይዞ መጣ። እንደ አውሮፓውያን አቆጣጠር በ1945 በሁለተኛው የዓለም ጦርነት ማብቂያ ላይ የኬሚስትሪ ሳይንቲስቶች ከነዳጅ ዘይት ላይ ሰው ሰራሽ የጎማ ዛፍ በከፍተኛ ጥራት ማምረት ቻሉ። ይህ አዲስ ፈጠራ ከተፈጥሮ ጎማ እጅግ ርካሽና በአጭር ጊዜ ውስጥ በብዛት ማምረት የሚቻልበትን ታላቅ በር ከፈተ። በዚህም ምክንያት ሄንሪ ፎርድ በአማዞን ጫካ ውስጥ ለ20 ዓመታት ያደረገው ታላቅ የትግል ጉዞ ትርጉም አልባ ሆነ። በተመሳሳይ ዓመት የሄንሪ ፎርድ የልጅ ልጅ የሆነው ሄንሪ ፎርድ ዳግማዊ የኩባንያውን ሥልጣን በአሜሪካ ከተረከበ በኋላ ይህንን ከሳሪ ፕሮጀክት ለመዝጋት ወሰነ። የፎርድ ኩባንያ ፎርድላንዲያና ቤልቴራ ከተሞችን በሚሊዮን የሚቆጠር ዶላር ወጪ አውጥቶባቸው ሳለ ለብራዚል መንግሥት $250,000 ብቻ እጅግ በርካሽ ዋጋ ሸጣቸው። ይህ ሽያጭ የፎርድ ኩባንያ በአማዞን ጫካ ላይ የነበረውን ታላቅ ሕልም ሙሉ በሙሉ ማክተሙን ያበሰረ ታሪካዊ ኪሳራ ነበር። የብራዚል መንግሥት ከተማዋን ከተረከበ በኋላ በውስጡ ያሉትን ውድ የሕክምና መሣሪያዎችና ማሽነሪዎች ወደ ሌላ ትልልቅ ከተሞች በመውሰድ ከተማዋን ባዶ አደረጋት። አሜሪካውያን የገነቧቸው ውብ የቪላ ቤቶችና ሆስፒታሎች ያለምንም ጥገና ለዘመናት ዝናብ እየመታቸው እንዲፈርሱ ተደረጉ። ፎርድላንዲያ በጥንታዊቷ ፕላኔታችን ላይ ማንም የማይጠጋት እጅግ አስፈሪ የሙት ከተማ ሆና ቀረች። የአማዞን ጥቅጥቅ ያለ ጫካም ከተማዋን በሂደት በዛፎችና በወይኖች በመውረር የገዛ መሬቱን በኃይል መልሶ መውሰድ ጀመረ። የከተማው አስፋልት መንገዶች በሳር ተሸፈኑም።
የሕንፃዎቹ ግድግዳዎች ደግሞ በጫካ እጽዋት ተወረሩ። ይህ የተፈጥሮ ኃይል የሰው ልጅ የቱንም ያህል ሀብታም ቢሆን የተፈጥሮን ሕግጋት መለወጥ እንደማይችል ያሳየ ታላቅ ምስክር ነበር። ዛሬ ላይ ፎርድላንዲያ በብራዚል አማዞን ጫካ ውስጥ የምትገኝ በጥንታዊ ፍርስራሾች የተሞላች እንግዳ የቱሪስት መዳረሻ ከተማ ሆና ትገኛለች። በከተማዋ ውስጥ አሁንም ድረስ ሄንሪ ፎርድ የገነባው ታላቅ የውሃ ማማና የፋብሪካዎቹ ዝገት የበላቸው የብረት ፍርስራሾች በግልጽ ይታያሉ። በቅርብ ዓመታት ውስጥ ጥቂት የብራዚል ድሃ ገበሬዎች በፈረሱት የአሜሪካውያን ቪላዎች ውስጥ በነፃ መኖር በመጀመራቸው ከተማዋ በጥቂቱ ሕይወት ዘርታለች። በአሁኑ ሰዓት በከተማዋ ፍርስራሽ ውስጥ ወደ 2,000 የሚጠጉ ነዋሪዎች የሚኖሩ ቢሆንም ምንም አይነት ዘመናዊ ሕክምና፣ የኤሌክትሪክ ኃይል ወይም የመጠጥ ውሃ መሠረተ ልማት የላቸውም። ከተማዋ የሄንሪ ፎርድን ታላቅ ስግብግብነትና ካፒታሊዝም በተፈጥሮ ፊት እንዴት በሽንፈት እንደተጠናቀቀ የሚያሳይ ሕያው ሙዚየም ሆና ቀርታለች። ወደ ስፍራው የሚሄዱ ጥቂት ቱሪስቶች የአሜሪካን ስልጣኔ ፍርስራሽ በጫካ ውስጥ ሲመለከቱም በከፍተኛ አግራሞት ይዋጣሉ። ፎርድላንዲያ የሰው ልጅ ተፈጥሮን ለመግራት ያደረገው ታላቅ ሙከራና የተፈጥሮ የማይበገር አቅም የታየባት ድንቅ የጊዜ ማሽን ምድር ናት። የከተማዋ ፍርስራሾችና የጎማ ዛፍ እርሻው መክሸፍ የካፒታሊዝምን ውድድር ሕያው ገጽታ ለዘመናዊ ዓለም ያሳያል። ምንም እንኳን የፎርድ ኩባንያ ዛሬም ድረስ በዓለም ላይ ትልቅ ቢሆንም በአማዞን ጫካ ውስጥ የተወው ይህ ጥቁር ጠባሳ ግን የታሪኩ አካል ሆኖ ለዘላለም ይኖራል። በትዕቢት ጥቅጥቅ ያለውን የአማዞን ጫካን በመመንጠር ስለተገነባችው ነገር ግን በተፈጥሮ ፈንገስና በሠራተኞች ዓመፅ ምክንያት ስለፈራረሰችው ምስጢራዊቷ የፎርድላንዲያ ከተማ ሕይወትና አስደናቂ ታሪክ የቃኘንበት መሰናዶ ይህንን ይመስላል። ቻናላችንን ሰብስክራይብ በማድረግና የላይክ ምልክቱን በመጫን ሁልጊዜ የምንጭናቸውን አዳዲስና አጓጊ የከተማ ታሪኮች እንዲመለከቱ በትሕትና እንጠይቃለን። በሌላ አዲስ ቪዲዮ እስከምንገናኝ ድረስ